አባዬ ጫማ ካልሲ ገዛልኝ ነበር ባግም ይገዛልኝ ነበር አባዬ ዶክተር ሆኜ እኔ ነኝ አድነሃለሁ እሺ ይለኛል ባለቤቴ በጦር ሜዳ ነው የሞተውና በደንብ አርጎ ተካው በቃ ለባል በጣም አድማቂያችን ነው ዋዚማ ሲመጣ በዶሮ ይዞ ነው መጀመሪያ የሚመጣው በመዝናኛ ቦታ ይወስደን ነበር ልብስ ጫማ ይገዛልኝ ነበር በውጭ ሀገር ህክምና አግኝቶ ወደ ሙሉ ጤናው እንዲመለስ አሌክስ ብዙ ሚሊዮን ብሮችን ተጠይቋል እኛም ደግሞ ታሪኩን ወደ እናንተ በማቅረብ እርዳታ እንድታደርጉለት ጠይቀን ነበር ገንዘቡን አገኘው ወይስ አላገኘው ከዚህ ቪዲዮ በኋላ የምታውቁት ይሆናል እንኳን ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እያልኩኝ ዛሬ በአሌክስ ቤት ከናቱ ከእህቱና ከልጆቹ ጋር የገናን በዓል አሳልፋለሁ በስተመጨረሻም አሌክስ መጨረሻው ምን እንደሆነ ታውቃላችሁ አዲስ ሰዎች ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ መልካም በዓል አሁን ወደ አሌክስ ቤት ጋይስ 24 ደርሰናል ሁላችሁም ስለ 24 ታውቃላችሁ አመት በዓል ነው ትንሽ ጨርልል ይችላል ሰብስክራይብ ማድረጋችሁን እንዳትረሱ ይሄ ልጅ ሄዶ መታከም አለበት መዳን አለበት ወደ ጤናው መመለስ መቻል አለበት ድሮ አመት በዓል እንደሚያሳልፈው ማሳለፍ መቻል አለበት ሰላም ማዘር እንኳን አደረሰዎት እንኳን አደረሰዎት እንዴት ነው ሰላም ነው እንዴት ነው እግዚአብሔር ይመስገን እንዴት ነው ደህና ነን ሰላም ናችሁ አለ እንዴት ናችሁ እንኳን አደረሰን ሰላም ነው እንዴት ነው ሰላም ነው ፈረንጁ እንዴት ናችሁ ሰላም ነው አይደል አሌክስ እንዴት ነህ እንዴ ስላየው በጣም ደስ ይለኛል ልጆች ናቸው ኧረ አንተ ስም ማን ነው ናታን አሌክስ አንተ ስማ ነው ስለ ዳግም ሰለሞን ናታን አንተም ስም ያንተም ናታን የሱ ናታን የሱ ዳግም ሰለሞን እንዴት ነሽ ሰላም ናችሁ እሺ አሌክስ እንዴት ነው ሰላም ነው ሰላም ኤነርጂ በጣም ጥሩ ነው በጣም ፊት ያፈራል ናታን ስንተኛ ክፍል ነህ እኔ ኬጂ2 አረታ ወደፊት ምን ነው የምትፈልገው እኔ ዶክተር ዳግም አንተ ስንተኛ ክፍል ነህ ሶስተኛ ክፍል ነህ ወደፊት ምን ነው የምትፈልገው ዶክተር ዋው ሁለታችሁ ዶክተር ማንን ልታክሩ ዶክተር ሆነ ፈልጉት በእውነት አባዬን ማከም ትፈልጋላችሁ ብዙ ጊዜ ነው የሚለኝ ባይዘዌ እኔ አባዬ ዶክተር ሆኜ ማከም እፈልጋለሁ ይለኛል አንተን በጣም ብዙ ጊዜ እና ይገርመኛል ግሪን ሳብ ያደርጋል እዛ ጋር ተኝቼ ይመጣና አባዬ ዶክተር ሆነልሃለሁ እሺ አክምሃለሁ ይለኛል አይደለ ወይኔ ናታኔ የኔ ጌታ ድሮ እንዴት ነበር ገናን የምታሳልፉት ከአባት ጋር አባዬ ጋር አባዬ ጫማ ካልሲ ገዛልኝ ነበር እሺ ባግም ይገዛልኝ ነበር መዝናኛ ቦታ ይወስደን ነበር ከዛ ልብስ ጫማ ይገዛልኝ ነበር ግን በጣም ጠንካራ ናችሁ እናንተ በጣም ጠንካራ ናችሁ ሁለቱም ያው በተኛውበት ሰዓት በቃ በጣም ነው ውስጤን የሚነኩት የነበረውና በቃ እጄን ያሻሹኛል እግሬን ያሻሹኛል አብሶ ትንሹ በጣም ነው የሚገርም በቃ አባዬ ዶክተር ሆኜ እኔ ነኝ አድነሃለሁ እሺ ይለኛል እና በቃ በጣም ነበር የሚገርመኝ አሁንም እድንላችኋለሁ ነገ ከነገ ወዲያ አብረን እንዝናናለን ቦራም የምትፈልጉ ቦታ ይዣችሁ ሄዳለሁ እሺ የት ነበር የሚወስዳችሁ እሱ ድሮ መጫወቻውታ ምናምን ያዝናነን ነበር የት ነው እሱ ቦራ ቦራ ደስ ይላል ትጫወታለህ ሌላ ፓርክ ወዳጆች ፓርክ ምናምን ይዛችሁ ሄዱ ነበር አብራችሁ ወቅት አደረጉ ነበር ያ ጊዜ ናፍቆሃል አሁን ትምህርት ቤት እስቲ ምንድን ነው የምትማሩት ትምህርት ቤት እሱን እኔ ሳይንስ እስቲ ሳይንስ አንድ ላይ እንዘምር እስቲ ዘምር ሳይንስ በዳንቴ ያስተዋለኝ ጤንነቴ ፊቴን ታጥቤ ቁርሴን በልቼ እናንተስ ምን ዘምረው መዝሙርኛ ዘምር አድጋችኋል አይደለ ትልቅ ናችሁ ምን ነው የምታደርጉት ስዕል ምናምን ስዕልን ምን ትምህርት ነው በጣም የምትወደው አንተ እኔ ሂሳብ ሂሳብ ትወዳለህ አንተስ በጣም የምትወደው ትምህርት ምንድን ነው
ኤቢሲዲ